ያበዛል። ማብዛት ብቻ ሳይሆን ያፋፋል። ጸጉራችሁ ዛላ ወፍራም እንዲሆን ቆንጆ እንዲሆን ያደርጋል። በተለይ ጸጉራችሁ ስስ የሆነ የማያድግ ከፊት ዛሬ በሂና ዙሪያ በደንብ ነው የምናወራው። አጠቃቀሙስ እንዴት ነው የሚለውንም በደንብ እናወራለን ማለት ነው። አብዛኛው ጊዜ ሂና ብዙ ሰዎች የምናስበው ጸጉራችን ቀይ ከለር እንደሚቀይር ብቻ ነው የምናውቀው። የጸጉራችንን የሚሰጠንን ጥቅም አናውቅም ማለት ነው። ይህንን አስገራሚ ሂና ቤታችን ውስጥ ለማዘጋጀት የሚያስፈልገን አንድ ትልቅ የሾርባ ማንኪያ ቡና ነው። በሁለተኛ ደረጃ ደግሞ ቀሲር፣ ለፊታችን የምንጠቀመው አብዛኛው ጊዜ ቀሲርን አረቦች ለገላቸው ለጠቋቁር ነገሮች ይጠቀማሉ። 2 የሾርባ ማንኪያ ትልቁን ቀሲር፣ 1 ትልቁን የሾርባ ማንኪያ ሂና፣ 1 ኩባያ የሚሆን የምግብ ዘይት አቀላቅለን ያዘጋጀንን ቡናችንን እንጨምርና እናዋህደዋለን ማለት ነው። ካዋህደን በኋላ ፍሪጅ ውስጥ ለሰዓትም ሆነ ለአዳርም ሆነ የፈለግነው ጊዜ እናስቀምጣለን። ምንም አይበላሽም ፍሪጅ ውስጥ እናስቀምጥ። ውጪ የምናስቀምጥ ከሆነ ግን እስከ 3 ሰዓት ከ3 ሰዓት ከበለጠ ሂናው ከለሩን ሊቀይረው ይችላል ማለት ነው። እንደምታዩት አንድ እንትን ያለው የለም። ሁሉንም በደንብ ነው ያዋሃድኩት ማለት ነው። ቪዲዮን ያፋጠንኩት የቀረጽኩት ቪዲዮ ኩሽና ላይ ስለምቀርጽ እቃዎቹን እንዳይገቡ እጅግ በጣም ጥንቃቄ አድርጌ ስለምቀርጽ ነው። ያቀላቀልኩት 1 ሾርባ ማንኪያ ኮፊ ታውቃላችሁ፣ ከሱቅ የሚገዛው የስካፌ ማለት ነው። የእሱን የሾርባ ማንኪያ ትልቁን ወይም እናንተ ትናንሽ ማንኪያ ልትጠቀሙ ስለምትችሉ 2 ማንኪያ ተጠቀሙ። ቀሲር 3 ማንኪያ፣ 2 ማንኪያ ሂና፣ ከዛ ደግሞ 1 ኩባያ ማለት ፕላስቲክ ኩባያ፣ የሱቅ ኩባያዎች፣ ይሄ እንደ ፊንያን አይነት ነገር ወይም ሲኒ ማለት ነው። 1 ሲኒ ዘይት ተጠቀሙት። ከዛ ሁሉንም በአንድ ላይ በማድረግ ቆንጆ አርግታችሁ ታዋህዱና ፍሪጅ ላይ ብታሳድሩ ደግሞ እጅግ በጣም ይመረጣል ማለት ነው። እና ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? አላችሁ ወይ? አለው እግዚአብሔር ይመስገን። ቪዲዮ እጅግ በጣም ሾርትና ትንሽዬ ስለሆነ ዛሬ እኔ ለጸጉሬ በተጠቀምኳቸው እስከ ዛሬ ድረስ እጅግ በጣም አሪፍ ነው ብዬ የወደድኩት ውህድ ነው ሁል ጊዜ ማሳያችሁ ማለት ነው። ቪዲዮ ደግሞ ቶሎ እንደማለቅ ታውቃላችሁ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ እያረጋችሁ፣ እንደዚህም ደግሞ ቪዲዮን ከወደዳችሁት ላይክ እያረጋችሁ ጀምሩ። ይሄ ይጠቅማታል ብላችሁ ለምታስቡት ጓደኛ ሼር የምትለዋል ምልክት ነክታችሁ በዋትስአፕ በቴሌግራም በፈለጋችሁ መንገድ መላክ ትችላላችሁ። ወደ ሀሳቡ ሲመለስ ጸጉራችንን ቀድመን የቆሸሸ ጸጉር ላይ ወይም ያልታጠበ ጸጉር ላይ ከተጠቀማችሁ ማፊ ፋይዳ። ለዚህ ሻምፖና ክሬም በኋላ ላይ አወራችኋለሁ። ጸጉራችን ላይ ከመጠቀማችን በፊት ጸጉራችን የታጠበ ንጹህ፣ ቆዳችን ክፍት የሆነ መሆን አለበት። ይኸውላችሁ አብዛኛው ጊዜ ጸጉራችሁን በተለይ እኛ አበሾች በተፈጥሮ ጸጉራችን ላይ አብዛኛው ጊዜ ቅባት ምናምን ብዙ ኮተት እንቀባለን ማለት ነው። ምክንያቱም የእኛ ጸጉራችን ደረቅ ነው። እስቲ አረቦቹን ወይም ሌላ ነጭ የሚባሉትን እዩዋቸው። አንድ ጊዜ ራሱ ቅባት አይቀቡም። አሁን እኔ እዚህ ቤት ለምሳሌ እኔ አረብ ሀገር ላይ የመዳም ሰራተኛ ነኝ። መዳም አሁን ቢያንስ በአመት 1 ቀን ነው ጸጉር ቤት ሄዳ ጸጉሯ ላይ አስቀብታ እዛው ታጥባ እዛው አድርቃ ነው የምትመጣው። እኛ ግን ምንድነው ሁሌ ስለምንጠቀም ጸጉራችን ቆዳችን እንትን ነው የታፈነ ነው። ስለዚህ ምንድነው ለብ ባለ ውሃ ጸጉራችንን በደንብ ታጥበን ጸጉራችን ንጹህ በሆነ ላይ ነው ይሄንን ሂና የምንጠቀመው። በኋላ ደግሞ ሂናውን ስናስለቅቀው በሻምፖ በኮንዲሽነር በተለያዩ ነገሮች አይደለም የምናጥበው፣ በውሃና ውሃ ብቻ ነው።
ከፀጉራችን ህናው ጭልጥ ብሎ እስከሚወጣልን ድረስ በውሃ ብቻ ነው የምንለቀለቀው ማለት ነው። ስለዚህ ፀጉራችን ከመቀባታችን በፊት ፍክት ያለ ቆዳችን ንጹህ በሆነ ላይ በትናንሹ ከፊት ለፊት ጀምረን እስከ ታች ድረስ ከቀባን በኋላ የፀጉራችን ጫፍ ድረስ እንቀባዋና ማሳጅ ቀስ ብለን ማሳጅ እናደርገዋለን ማለት ነው። በነገራችን ላይ እኔ እንደዚህ ትንሽዬ ቪዲዮ የቀረጽኩት ለማሳያት ነው፣ ግን እንደዚህ አይደለም አቀባቡ። ቀስ ብላችሁ ቀብታችሁ 10ሩንም ጣት እጃችሁን ወደ ፀጉራችሁ ውስጥ አስገብታችሁ በደንብ ማሳጅ ማድረግ አለባችሁ። ቢቻል ደግሞ እንደዚህ ቀብታችሁ በኋላ ካሰራችሁ በኋላ ቀለል ያለ ፌስታል በፔስታል ካሰራችሁ በኋላ በፔስታሉ እላዩ ላይ ደግሞ የሙቅ ውሃ ውስጥ ፎጣ አስገቡበት። ፎጣ አስገብታችሁ ያንን የሞቀውን ፎጣ ፀጉራችሁ ላይ ሸፍኑ ለትንሽ ለተወሰነ ሰዓት። ከዛ በኋላ ይሄንን ታሪክን ታዩታላችሁ። ብዙ ሰዎች ታመሰግኑኛላችሁ ብዬ ተስፋ አረጋለሁ። ህና ስንቀባ ፀጉራችን አይደርቅም፣ ይደርቃል፣ ይራገፋል፣ ብዙ ነገሮች አሉ። ግን የፀጉር ብዛት እጅግ በጣም ነው የሚጨምረው። ከዛ በኋላ ደግሞ ፀጉራችን ስንለቀለቅ ወይም ፀጉራችንን ካጠባን በኋላ ግዴታ ኮንዲሽነር ያስፈልጋችኋል። እኔ መግቢያ ላይ ያሳየሁትን ኮንዲሽነር ነው የተቀባሁት። በሰዓቱ ቪዲዮ ቀርጻለሁ ብዬ ነበረ፣ አላሰብኩትም ነበር ማለት ነውና ረሳሁት። እና ኮንዲሽነር ከቀባችሁት በኋላ እንዴት ነው የምታረጉት? በመጀመሪያ ፀጉራችሁን እንደዚህ ተቀብታችሁ 2 ሰዓት በዛ ከተባለ ከ2 ሰዓት አታስበልጡ። ግን ከ2 ሰዓት በላይ ብናስቀምጥ ምን ይሆናል? ምንም አይሆንም። የፀጉር ህና ላይ በጣም ትርፉ ነው የሚበልጠው፣ ጉዳቱ ሳይሆን ትርፉ ነው። ፀጉራችንን በጣም ያደርቃል። ልክ ነው ያደርቃል። ግን ምንድን ነው ማለስለሻ ያስፈልጋችኋል። ይህንን ስትለቀለቁ ኮንዲሽነር ወይም ፀጉራችን ላይ እቤት ውስጥ የምናዘጋጃቸው ነገሮችም እንደ ሀረፋ አይነት ነገር እንደ ሳሙና አይነት ነገር የምናዘጋጃቸው ነገሮች አሉ። ለሌላ ጊዜ ያሳያችኋለሁ ብዬ አስባለሁ። ቤታችሁ ውስጥ ምን እንደ ኮንዲሽነር መጠቀም የምትችሉትን ፀጉራችሁን ለስለስ የሚያደርግ ነገር አሳያችኋለሁ ማለት ነው። በነገራችን ላይ ከዚህ በፊት የሆነ ቪዲዮ ራሱ ሰርቼ ፀጉራችን ላይ ከተቀባን በኋላ ከፀጉራችን አይወጣም ወይም ግድግዳውን በሙሉ እናበላሻለን ላላችሁ ፀጉራችሁን ስትታጠቡ እንዴት ነው ውሃውን ከላይ ትከፍቱታላችሁ። ከዛ በኋላ ገላችሁ ላይ በደንብ እንዳይደርስ እንደዚህ በአንገት ወደ ታች ጎንበስ ብላችሁ መለቅለቅ ነው። እኔ ፀጉሬን ከታጠብኩ በኋላ በማድረቂያ ፀጉሬን ካደረግኩ በኋላ ይህንን ይመስል ነበር። ስለነበረን ቆይታ እጅግ በጣም አመሰግናለሁ።